ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራችንን አንሸጥም በማለት የዩክሬን ያላትን ሰፊ የማዕድን ሀብት ለአሜሪካ እንድትሰጥ በዶናልድ ትራምፕ ያቀረቡትን ሀሳብ ውድቅ ማድረጉ ይታወቃል። ዩክሬን እጅግ በጣም ብዙና ወሳኝ ማዕድናት አሏት። አብዛኞቹም የሚገኙት ግን በሩሲያ ወታደሮች ቁጥጥር ስር በሚገኙት አካባቢዎች ነው። ትራምፕ አሜሪካ በጦርነቱም ለዩክሬን በምትሰጠው ድጋፍ ምትክ ማዕድናት ሊሰጡ ይገባል የሚል ጥያቄ ማንሳታቸው ይታወቃል። ትራምፕ የካቲት 10 ለፎክስ ኒውስ ባቀረቡት ጥያቄ መሰረትም ከ500 ቢሊዮን ዶላር በላይ ያላቸው ዋጋ ሀብቶች ከዩክሬን እንፈልጋለን ማለታቸው ይታወቃል። የዜሌንስኪ ምላሽ ግን ይህ ከባድ ውይይት አይደለም፣ ሀገራችንን መሸጥ አንችልም የሚል ነበር። በትራምፕ የቀረበውን ሀሳብ ማዕድናቱን ለአሜሪካ ያላቸውን ጠቀሜታ በተደጋጋሚም ሲገልጹ ይስተዋላል። ብርቅዬ ማዕድናቱ በዘመናዊ ቴክኖሎጂና ኢንዱስትሪ ውስጥ በስፋት ጥቅም ላይ የሚውሉ እንደሆኑና 17 ተመሳሳይ የኬሚካል ንጥረ ነገሮች የጋራ ቃላት እንደሆኑ ይታወቃል። እነዚህ ንጥረ ነገሮች ስማርት ስልኮችን፣ ኮምፒውተሮችን፣ የሕክምና መሳሪያዎችና ሌሎችን ነገሮች ለመስራት የሚውሉ እንደሆኑ ይታወቃል። ማዕድኖቹ ብርቅዬ በመባል የሚታወቁ ንጹህ ሆኖ መገኘት ባለመለመዳቸው እንደሆነ ይታወቃል። አንዳንዶች በመላው ዓለም እንደሚገኙ የሚታወቅ ሲሆን ብርቅዬ ማዕድናቱ እንደ ቶሪየምና ዩራኒየም ካሉ ራዲዮ አክቲቭ ንጥረ ነገሮች ሊገኙ እንደሚችል ይታወቃል። ነገር ግን በዚህ ምክንያት ለመለየት ብዙ መርዛማ ኬሚካሎች እንደሚያስፈልጉ ይታወቃል። ይህም የማውጣት ሂደት አንዳንድ ጊዜ አስቸጋሪና ውድ ስለሚሆን በዩክሬን ያሉ ማዕድናት እጅጉን ዋጋቸው የናረ እንዲሆን ያደርገዋል። ዩክሬን በአውሮፓ ህብረት ወሳኝ ጥሬ እቃዎች ከሚባሉት ውስጥ 30 ንጥረ ነገሮች ውስጥ 21 ያክሉ እንዳሏት ይታወቃል። ይህም 5% የሚሆነው የዓለማችንን ክምችት እሷ እንደምትይዝ ያመሳክራል። እነዚህ ንጥረ ነገሮች በአብዛኛው በደቡባዊ ዩክሬን ክሪስታል ሲኤል በዋነኝነት በአዞቭ ባህር አካባቢ የሚገኙ እንደሆኑ ይታወቃል። አብዛኞቹ ከእነዚህ ግዛቶች በአሁኑ ጊዜ በሩሲያ ቁጥጥር ስር የሚገኙ ናቸው። እንደ ፎርብስ ገለጻ ከሆነ ደግሞ 70% ያህሉ በዶኔስክ እንደዚሁም ደግሞ በዲፕሮ ግዛቶች የሚገኙ እንደሆኑ ታውቋል። ብርቅ ከሚባሉት በተጨማሪ ዩክሬን በጣም ወሳኝ የሚባል እንደ ሊቲየም ያሉ ማዕድናት እንዳሏት ይታወቃሉ። እንደ ዩክሬን መንግስት ከሆነ ሀገሪቱ ወደ 450,000 ቶን የሚጠጋ የሊቲየም ክምችት አላት። ማውጣት ለመጀመር እቅድ ተይዞ እንደነበር የተገለጸ ቢሆን ግን ወደ ተግባር አልተገባም። ሩሲያ ቢያንስ 2ቱን የሊቲየም ክምችት ተቆጣጥራ ትገኛለች። በኬቮራድ ክልል የሚገኘው የሊቲየም ማዕድናት ክምችት በዩክሬን ቁጥጥር ስር እንደሚገኝ ሊታወቅ ይገባል። በአሜሪካ በኩል ብርቅዬና ወሳኝ የሆኑ ማዕድናት ምርትን ለመቆጣጠር ያለው ፍላጎት የሚመነጨው በአሁን ጊዜ የዓለምን አቅርቦት ከምትቆጣጠረው ከቻይና ጋር ባለው ውድድር ምክንያት ነው። ባለፉት ጥቂት አስርት ዓመታት ቻይና ብርቅዬ ማዕድናትን በማውጣትና በመቀነባበር ግንባር ቀደም ድርሻ ይዛ ትገኛለች። ከ60 እስከ 70% የዓለም ምርት እንደዚሁም 90% የሚሆነውን የማቀነባበር አቅም ያላት ቻይና ነች። ከብሔራዊ ደህንነት እንደዚሁም ኢኮኖሚ አንጻር አሜሪካ በዚህ ጉዳይ በቻይና ላይ ያላትን ጥገኝነት ለትራምፕ አስተዳደር እጅጉን አሳሳቢ ሆኖ ተገኝቷል። ከኤሌክትሪክ መኪኖች እስከ ወታደራዊ መሳሪያዎች ያሉትን የተራቀቁ ቴክኖሎጂዎችን ለመስራት እነዚህ ንጥረ ነገሮች እንደሚያስፈልጓት አሜሪካም ታውቃለች። ትራምፕ የታዳሽ ኃይልን የሚደግፉን ፖሊሶችን በማስረጥ እንደዚሁም የነዳጅ ምርትን እንዲስፋፋም ትዕዛዝ አስተላልፈዋል። በተመሳሳይ ጊዜ ደግሞ ወደ ታዳሽ ኃይል የሚደረገውን ሽግግር ቁልፍ የሆኑ ወሳኝ ማዕድናትን የማግኘት እቅዳቸውን ወደ ዩክሬን አይናቸውን እንዲጥሉም እንዳደረጋቸው ታውቋል። እንደዚህ ያሉ ማዕድናት ለኤሌክትሮኒክስ እንደዚሁም ለወታደራዊና ለመርከብ መሳሪያዎች ከሁሉም በላይ ደግሞ የሰው ሰራሽ አስተውሎት የመረጃ ማዕከሎችን ለመገንባት ወሳኝ እንደሆኑ እየተነገረ ይገኛል። ትራምፕ የሰው ሰራሽ አስተውሎት መሰረተ ልማትን በሀገራቸው ለማስፋፋት ትልቅ ግፊት እንደሚያደርጉ ይታወቃል። ይህ ደግሞ በጣም አስፈላጊ ሆኖ በዋናነት እንደ መዳብ፣ ሲሊከንና ፓላዲየም ያሉ ብርቅዬ ማዕድናት አቅርቦቶች እንደሚያስፈልጓት አመላክታል። ወሳኝ የሆኑ ማዕድናት አቅርቦቶቹ ማሽቆልቆል በመጀመሩ ምክንያት ለዓለም አቀፉ የታዳሽ ኃይል እድገት መቀዛቀዝ ዋና መንስኤ እንደሆነ ይታወቃል። ቻይና ብርቅዮቹን ጨምሮ ወሳኝ ማዕድናት ላይ የበላይነት መያዟም እንደዚሁም በቻይና ጂኦፖለቲክስ ውጥረት ውስጥ ዋነኛ ምክንያት እንደሆነ ይታወቃል።